መጥፎ የአፍ ጠረንና የሰውነት ሽታ ተፈጥሯዊ አይደለም። አንጀታችሁ ውስጥ የተቀነባበረ ምግብ በመቀመጡ ነው። ላባችሁ መጥፎ ጠረን ካለው በሆድ ዕቃችሁ ውስጥ የተጠራቀመው እነኚህ የዓመታት ክምችት መርዛማ ምግቦች ሰውነት ራሱን ለማጽዳት በቆዳችሁ ለማስወጣት ሲጥርም ነው። በየ7 ቀኑ በሰውነታችን ውስጥ የሚገኙ ህዋሳት ይታደሳሉ። ታዲያ የተመገብናቸው ምግቦች በህዋሳቶቻችን ላይ ህትመት አላቸው። ጤነኛ ምግብን የተመገበ ጤነኛ ህዋስ ሲኖረው፣ የተቀነባበረና ተፈጥሯዊ ያልሆነ ምግብን የተመገበ ከሙሉ ጤናው የተዳከመና ህዋሳቶቹ መሆን ከሚገባቸው ሙሉ አቅም ጎዶሎ ኩንድሽ ህዋሳትን ይፈጥራል። ሰውነታችሁ ስኳርን እየፈለገ ከተቸገራቸው የተቀነባበረና ሰው ሰራሽ ስኳርን ወደ ውስጥ ከማስገባት በፍራፍሬ ውስጥ የሚገኘው ትክክለኛውን ፍሩክቶስ በመጠቀም ሰውነታችሁን ማደስ ትችላላችሁ። የስኳር መጠን ለሚያሳስባችሁ ሰዎች በፍራፍሬ ውስጥ የሚገኘው የስኳር መጠን ምኑንም ያህል ብትመገቡ በእናንተ ላይ ጉዳትን አያስከስትም። ከ80 ከመቶ በላይ የሚሆነው በሽታን የመከላከል አቅማቸው በሆድ ዕቃችሁ ውስጥ ባለው ስርዓት የተመሰረተ ሲሆን መጥፎ የአፍ ጠረን፣ የሰውነት ሽታና የቆዳን ጥራት ያለምንም ሰው ሰራሽ መገልገያዎች ፍራፍሬን በምግባችሁ ውስጥ በማከል ብቻ ሙሉ ጤናችሁ መመለስ ትችላላችሁ። የውበት መጠበቂያን የሚያስተዋውቁ ሞዴሎች ውበታቸውና ጤናቸውን ያገኙት በሚያስተዋውቁት መገልገያ ሳይሆን ጤነኛና ተፈጥሯዊ ኑሮን ስለመረጡ ነው።